እሺ ከፈታ በቃ ጨርሰናል። ባላችሁበት ቁሙ። እዛው ባላችሁበት ቁሙ። አስከሬኑን የያዛችሁ ሰዎች ቶሎ ኑና አሳርፉ። እያያችሁ ስለሆነ ወደፊት አትምጡ። እያያችሁ ነው ምን አይነት ሁኔታ ላይ እንዳለ። እባካችሁ ቦታውን ከፈት አድርጉ። አንደኛ የክብር ቦታውን አላገም አስከሬኑ ሁላችሁም ቦታችሁን ከፈት አድርጉ። ሷላ ባሪቻችሁ ሸፍናችኋል። እባካችሁ ሁለት አድርጉ።
ሽባካቸው አንድ ጊዜ በያላችሁ ተፈርተ ይበቃል 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 ይበቃል። እሺ ይበቃል ይበቃል ይበቃል። እስኪ ዝም በሉ በሏቸው። አጠገባችሁ ጋር ላሉት ሁሉ ዝም በሉ በሏቸው። አንድ ጊዜ ጸጥታ። መርሃ ግብራችንን ጨርሰናልና በጥሩ ሁኔታ እንድናጠናቅ ጸጥ በሉ ሁላችሁ። ቻሉት አሁን ቻሉት። አንደኛ ሽሙጣችን ከአለባበሳችን ጋር አብሮ የሚሄድ መሆን አለበት። ወደ ገነት የምንሸኛትን ነፍስ ይህንን ያክል ማዘን አይጠበቅብንም። አባቶችም ሲገስጡ መምህራንም ሲናገሩ የነበረው ይህንን ስለሆነ ሙሉ በሙሉ ያመንበት ነገር ላይ እንዲህ ማልቀሱ ተገቢ አይደለም። ፍቅራችንን ናፍቆታችንን ለመወጣት ሁላችንም አልቅሰናል። ከዚህ በኋላ ያዝ ማድረግ ነው ያለባችሁ። ያዝ አድርጉ። እግዚአብሔር የወንድማችንን ነፍስ ይቀበልልን። የእሱ በረከት በእኛ ላይ ይደረግ። እያገለገልን የምንሞት ያደርገን ሁላችን። ቆመው ራሳቸውን ከአገልግሎት ሸሽተው በቁም የሞቱ ብዙ ወንድሞች አሉ አይደል? እሱ መስመሩ ላይ ታቦቱ ላይ ፊት ለፊት ሆኖ ነው የተጠራው። ስለዚህ ነጭ የለበስ ነው ነጭ የለበሱ ከላይ ይቀበሉታል ብለን ነው። ለእያንዳንዳቸውም ላገለገሉት ነጭ ልብስ ምን ተደረገላቸው ይላል? ተሰጣቸው ይላል። እና እሱ ነጩን ለብሷል አሁን። ስለዚህ ብዙ ጥቁር ፊት አያስፈልግም። ቁጹረ ገጽ መሆን አይደለም። እኛ አሁን ቁጹረ ገጽ የምንሆንበት ሰዓት አይደለም። እግዚአብሔር ወንድማችንን ነፍስ ይማረልን። አሜን። የደንቡ እንላለን እንጂ ይህቺ ነፍስ ከመማሯን በላይ እኛን የምታስምር ነፍስ ናት። በእኛ ዘመን በእንደዚህ አይነት የቅድስና ተግባር ላይ በእንደዚህ አይነት ፍቅር ሰው ተሸኝቷል። ይሄ ታሪካችን ነው። ይህንን ታሪክ የሰራልን በኩረ ሰባኪያን ዘላለም ወንድሙ ወልደ ሰማዕት ነው። እኛም በዚህም ሰዓት ቆመን ስለሱ መናገራችን የሚያሳዝን ቢሆንም ይህንን የመሰለ ፍቅር ማየት ለቤተ ክርስቲያንም ለሁሉም ትልቅ እድልና ደስታ ነው። ስለዚህ ትልቅ ደስታ ነው። ማን ይመስገን? እግዚአብሔር አምላክ። እግዚአብሔር ይመስገን። ወንድሞቹ ቅድም ንግግር ሲያደርጉ እግዚአብሔርን እናመስግን። ከእንባችን በላይ ደስታችን ይበልጣል። የሚፈሰው እንባ የያዘን ሳይሆን የደስታ እንባ ነው። ቆሙ ባየው እንላለን። ነፍሱ ታይናለች እኮ አይደል? ስለዚህ ሞቶሙ ሰለጻድቃን ሕይወቶሙ ነው። ድኗል ወንድማችን፣ እኛንም አድኖናል። ሁላችንን የቅድስና መንገድ አሳይቶናል። በቃ በሱ መንገድ እንሄዳለን። እንድንሰብክ ከየቦታው ሲያሰማራን ነው እያለ ሲያሳድገን የነበረ ወንድማችን ዛሬ ከሄደ እኛ እሱን እንድንመስል ነው። እግዚአብሔር እነ ቅዱስ ጳውሎስን ወስዶ በዘመናችን ትልልቅ ተክቷል። እና አቡነ ተክለ ሃይማኖት አሁን በአካል ከኛ ጋር ባይኖሩ በመንፈስ ቢኖሩ የእነሱን አሰረት የተከተሉ ብፁዓን አባቶቻችን ደናግላን መነኮሳት ሁሉ አሉን አይደለም። ስለዚህ እግዚአብሔር እየተካ ይሄዳል እና ዘላለምም ሌላ ዘላለማዊ ወንጌላዊ በማምጣት የሚተካ አምላክ እንዳለ እናምናለን። የእሱ መንፈስ በሌሎቹ አገልጋዮች ላይ ይደር። እግዚአብሔር ከሁላችን ጋር ይሁን። ወደ መርሃ ግብራችን ነው የምንሄደው። አሁን ትንሽ ብትችሉ ሰፋ ብታደርጉ ጥሩ ነው። ካልበለዛ በጸጥታ ባላችሁበት ቦታ እንዲሁ ብንጨርስ ይሻላል። የመቃብር ስፍራው ከኋላ በጣም ጠባብ ስለሆነ እዚሁ ሆነን ነው የምንሰናበተው። ብፁዓን አባቶቻችን ያሰናብቱናል። የአበባ ጉንጉን ያስቀመጡ በርካታ ሀገረ ስብከቶች አሉ። እዚህ አሁን ያሉት ብፁዓን አባቶቻችን በሙሉ በሀገረ ስብከታቸው ስም የአበባ ጉንጉን አስቀምጠዋል። የሲዳማ ሀገረ ስብከት፣ የሸገር ሀገረ ስብከት፣ የደቡብ ምዕራብ ሸዋ ሀገረ ስብከት፣ የሰሜን ሸዋ ሀገረ ስብከት፣ የምስራቅ ሸዋ ሀገረ ስብከት እንደ ሁሉም ሀገረ ስብከቶች ሌሎች ያልቀራናቸው የአዲስ አበባ ሀገረ ስብከት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከቅዱስ አባታችን ከመንበረ ፓትርያርክ ከቅዱስነታቸው ጀምሮ በዚህ ውስጥ ያላረፈ የለም እና ብዙ የምናመሰግናቸውም አሉ። የመንግስት አካላትን በሙሉ ያልተከፈተልን በር የለም። ኮሚቴ ሆነን ስንሄድ የዘላለም ጉዳይ ምናልባት በ6 ወር ሊያልቅ የማይችሉ ነገሮች በእነዚህ 2-3 ቀናት አልቀውልናል። የእሱ የጽድቁ በረከት ተጨምሮበት የመንግስት አካላት በሙሉ ገና ስንሄድ እየጠበቅናችሁ ነው የሚለን እንጂ ምንድነው የመጣችሁበት የሚለን ሰው አላጋጠመንም። እና እንደዚህ አይነት ነገር ተሳክቶ አያውቅም በኢትዮጵያ ታሪክ ውስጥ። አይታችኋል። መስቀል አደባባይ እስክሪኑ እስከምንጨርስ ድረስ
የዘላለምን ጉዳይ ነው ሲያስተላልፍ የነበረው። ኢዮብ ደምሴ ከዚህ ጀምሮ እስከ መስቀል አደባባይ ያለውን የድንኳን አገልግሎት ምን ያህል እንዳደረገልን እናውቃለን። ወንድማችን የቂርቆሱ በኩረ ምዕመናን መታሰቢያ ቦሌ መድኃኔዓለም ያለውን ሙሉ ዲኮር አሳምሮ ነው የት እንግባ ብለው የጠየቁን ብዙ ሰዎች ነበሩ። ቦታ ስላጣን አስገባናቸውም። የወንድማችንን የጀመረው ስራ ወደፊት ስለምናስቀጥል በኮሚቴው የምናውጅ ይሆናል። በተለያዩ ሚዲያዎች ላይ ጎፈንድሚም ተቋቁሟል። ዜልም አካውንት አለ። ዜል ላይ የምታስገቡ ላይቭ የምትመለከቱ ዲኤስኬ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ዲሲ ያለው ቤተክርስቲያን ነው። በቤተክርስቲያኑ አካውንት ነው ዜል ላይ የሚገባው። ግን ሪዝን ላይ ዘላለም እያላችሁ ጻፉ ተብሏል። ይህን እያከናወናችሁ እሱ የጀመራቸውን በጎ ተግባራት ተነግረው የማያልቁ እነዚህን ሁሉ ተግባራት ለማስቀጠል እንዲቻል ይህንን ሁኔታ በድጋሚ እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። ከዚህ በመቀጠል የአበባ ጉንጉን ያስቀመጡ ሌሎች ከአሜሪካን ሀገር የደብረ ሳይል ቅዱስ ሚካኤል ዴንቨር ኮሎራዶ የቅዱስ ሚካኤል ቤተክርስቲያን ሲመሰረት በጣም የደከመ እያንዳንዱ ምዕመን የእሱ ጉዳይ ጉዳዩ የሆነ ልዑካን ከዚያ መጥተዋል። አንድ ትልቅ እናታችን ከልጃቸው ጋር ዲሲ ሸኝተው እዚህ ድረስ መጥተዋል። የአበባ ጉንጉን አስቀምጠዋል። ያ ብቻም አይደለም። ዴንቨር ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን የወንድማችን የበኩረ ሰባኪያን ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ሐውልቱን የትኛውንም ያህል ገንዘብ እኛ እናሰራለን ብሏል። ደብሩን እግዚአብሔር ይጠብቅልን። አሜን። ሌላው በሚዲያ ይገለጻል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት ማደራጃና መምሪያ ማህበረ ቅዱሳን የአበባ ጉንጉን አስቀምጧል። የሀዘን መግለጫም አስቀምጧል። ሁሉም የሀዘን አዋጅ አውጀዋል። ሀገር አቀፍ የጉዞ ማህበረ ጽዮን የአበባ ጉንጉን አስቀምጧል። ማህበረ ሀብረ ኖህ የአበባ ጉንጉን አስቀምጧል። ደጆችሽ አይዘጉ የአበባ ጉንጉን አስቀምጧል። ሁሉም ማህበራት አስቀምጠዋል። የቅድስት ሥላሴ ዩኒቨርሲቲ አስቀምጧል። የቅድስት ሥላሴ መንበረ ጸባዖት ካቴድራል አስቀምጧል። የቅድስት ሥላሴ መንበረ ጸባዖት አሁን ያለንበት የሊቃውንቱ ማረፊያ ከብፁዓን አባቶቹ ጎን እንዲያልፍ ፊት ለፊት ቦታ ላይ የሚያልፉት ምዕመናን ሁሉ ይሄ እኮ ታሪካችን ነው፣ ዘላለም አሁንም አለ እያሉ እንዲያዩት እንዲያናግሩት የሚመች ቦታ ነው የተቀመጠው፣ ሞት የማይቀር ቢሆንም። ስለዚህ እነዚህን ሁሉ በሚዲያ እናስቀምጣለን። ከከንቲባ ጽሕፈት ቤት ጀምሮ የመንግስት አካላት በሙሉ እናስቀምጣለን። ስለነበረን ጊዜ አምላካችን የተመሰገነ ይሁን። በቀጥታ አሁን የምንሄደው ወደ ጸሎት መርሃ ግብር ነው። እሺ ግሸን በልልን ብለውናል። ግሸን፣ አክሱም ጽዮን፣ ሁሉም አድባራት ስሙን ፈልጋችሁት ነው እንጂ ግሸን ብቻ ሁሉም ደብር ሰጥቷል። ስለዚህ ግሸን ደብረ ከርቤንም ይጠብቅልን። አሜን። ወንድማችን ግሸን ደብረ ከርቤ በየዓመቱ ቆሞ የሚሰብክ ነው። እንደገና እዛ ሄደን እናለቅሳለን መስከረም ላይ እሱን ስለምናስታውስ። ግን እንዲህ እንዳይሆን እግዚአብሔር መጽናናቱን ለሁላችንም ያድለን። ከቀብር በኋላ ጸበል ጸዲቅ እዚህ ተዘጋጅቷል። አሁንም ወስዳችሁ ወደ ብፁዕ ስራ አስኪያጅ ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ የደቡብ ምዕራብ ሸዋ